የመጣሁት ከአላባ ዞን ነው። ያው ቤተሰብ እዚህ ሰሞኑን መላለሰው የሚሰራበትን ቦታ አላባ ዞን ነው የሆነልኝ። እኔ ከመስከረም 7 ጀምሮ ባለፈው እዚህ እስከተፈወስኩበት ድረስ ሕክምና ላይ ነበርኩኝ። ማህፀኔ ላይ ካንሰር የመጀመሪያ ደረጃ ነው ተብሎ እየወሰድኩ ነበር። መድኃኒት እየተመላለስኩ እየወሰድኩ ለ2 ወራት በጣም ለእኔ የጨንቀና የመከራ ወራት ነበሩ። 2 ወራት አንድም ተስፋ በመቁረጥ ያው በሽታው መጀመሪያ አይምሮን ነው የሚያጠቃው። ተስፋ መቁረጥ ካለ ደግሞ መዳንም አይቻልም። ከ2 ወር በኋላ ግን እንደምንም እየተጎተትኩኝ ቤተክርስቲያን ገባ ነበር። እንደምንም ኬሞ ወስዳለሁ 1 3 4 ቀን ተኝቼ ከዛ በኋላ ግን 4ኛ 5ኛ ቀን ያገኘሁበት ቸርች እገባና እየተጽናናሁ ወጣ ነበር። እንደዛ እያልኩኝ ወደ 7 ወር ያንን መድኃኒት ወሰድኩኝ። ከዛ በኋላ ግን የሆነልኝ እዚህ ቸርች ስናልፍ ነው ከማዘር ጋር እንግባ ተባብለን ኮንፈረንስ አለ። ኮንፈረንስ ሰሞኑ ማለት ነው ገባ። የሚገርመው ቅዳሜ ቀጠሮ ነበረኝ። ኦልሬዲ እንትኑ የተሰበሰበ ነው፣ ግን ያው ሰርጀሪ መሰራት አለብሽ ማህፀንሽን ተብዬ ዝም ብለን ገባን። እዚህ በዚህ አጋጣሚ ልጸልይላችሁ። ጠላት እየሰነዘረው ቢላዋ አየር ላይ ይሰራል። እስቲ አንድ ጊዜ ቢላዋ በኔ ላይ አያርፍም በሉ። እማዬ ማህፀንሽ እንዲወገድ ነው። ማህፀኔ እንዲወጣ ቀጠሮ ነበረኝ። ያ ምርመራ ከዛ በፊት ሳምንት ቅዳሜ ነበረ። ግን ምን አልኩኝ፣ ጸሎት መግባት አለብኝ። እምነት ነበረኝ እንደማይሆን ማለት ነው ብያቸዋለሁ። 2 ወር የተስፋ መቁረጥ በኋላ አገግሜ ነበር። መንፈሳዊ ማገገም ማለት ነው። ከእግዚአብሔር ጋር ነው በቃ ይሄ ነገር በእኔ ላይ አይሰራም። ብዙ ነገር ተቀይሯል። ፀጉሬ ይነቀል ነበር፣ መነቀል አቆመ። በዚህ ከ2 ወር በኋላ ያለውን ነው የምነግራቸው። የሚያደክመኝ የሚቆሳስለው ነገር እየቀነሰ ሄደ። እግዚአብሔር ከኔ ጋር ነበር፣ መድኃኒቱን እየወሰድኩ ማለት ነው። ግን ማህፀንሽ መውጣት አለበት ሲለኝ በጣም ከፋኝና በእንበትቼ ግን ምን ማወጅ ጀመርኩኝ። አይወጣም ማህፀን ያልኩት ለራሴ ማለት ነው። ስለዚህ ዋጀውን ጤናዬን እያልኩኝ ለራሴ መጸለይ ጀመርኩኝ። እዚህ ገባን። እዚህ ስንገባ ያው ቃል መጣ። የመጣውን የሐኪም ቀጠሮ አለሽ ተባልኩኝ። ያው ነበር። በነጋታው ደግሞ በቃ ሄጄ እስቲ ምርመራውን አደርጋለሁ፣ ግን አይወጣም ማህፀኔ ነበር የኔ ቃል ለራሴ አወራኝ ነበረው ማለት ነው። በጓዴ አወራኝ ነበረው። እግዚአብሔር ይመስገን። የዛን ቀን ሐሙስ ነበር ቀኑ። ሐሙስ ቀን የሆነ አርብ ቀን ደግሞ እዚህ መድረክ ላይ ከሌላ ቦታ የመጣ ከልካይ መሰለኝ ከደብረ ዘይት እሱም ሲጸልይ አይደለም ማህፀኔ ሊወጣ እንግዲህ ቅዳሜ ነው ቀጠሮ ብያቸዋለሁ። ማህፀኔ ሊወጣ ለልጅ ልጸልይልሽ አለኝ። እዚህ ጋር ቆሜ ተጸለየልኝ። እኔ አሜን ብዬ ነው የወጣሁት። በቃ ምንም ነገር ቢፈጠር አንደኛ የውስጥ ሰላም ነበረኝ። ሰላም የውስጥ የሚነግረኝ ነገር አለ። በቃ ደህና ነሽ የሚለኝ ነገር ማለት ነው። ቅዳሜ ቀን ሄድኩኝ። ሙሉ ምርመራ ተደረግኩ። እግዚአብሔር ይመስገን። የትኛውም ሳምፕል በየትኛውም አቅጣጫ ቢያዩት 0። አክብሩ ጌታን በእልልታና በጭብጨባ። የተደረገው ጌታ ነው። ድገሙ እልልታችሁ። አዲስ ማህፀን እግዚአብሔር ለቃሉ ታማኝ እንደሆነ ለጉባኤ ትመሰክራለች። ኧረ በጣም እግዚአብሔር እኛ ከምንታመነው በላይ ታማኝ ነው። እግዚአብሔር ያለባችሁ ነገሮቻችንን የምናዘገየው የምናስይዘው እኛው ራሳችን ነን። እግዚአብሔርን ከታመነው እንደገና ክፉ ቃላት ለምሳሌ ውጤት ሰምተን ሊሆን ይችላል የምንመጣ በቃ በቃልኝ ሞች ያለው አይደለም። እኔን አልፎ ቤተሰቦቼ ጭንቅ ላይ ነበሩ። ከዛ በኋላ ግን በራሴ ላይ ያወጅኩትም አዋጅ ጭምር ነው። እግዚአብሔር ይሰማናል እኛንም እኮ፣ ግን በራሳችን ላይ ማወጅ አለብን። ጥሩ ቃላት ጤናን ማን ነው ለኛ በሽታ ነው የሰጠን? ባለጠግነትን ድህነትን ማን ነው የሰጠን? ስለዚህ በእነዚህ ቃላት ከጸሎት ውጭም እነዚህ ቃላት በራሳችን ላይ ማወጅ አለብን። እኔ ይህን ነው የተጠቀምኩት። 7 ወር ኬሞ ስወስድ
ታውቁታላችሁ። ምናልባት የደረሰበት ሊሆን ይችላል፣ ሰምታችሁም ሊሆን ይችላል። ከባድ ነበር። እግዚአብሔር ግን ታማኝ ነው። ጥሩ ስለሆንኩለት አይደለም፣ ግን እግዚአብሔር ታማኝ፣ ተአምራቱ ብዙ፣ ምሕረቱ ብዙ። በቃ እግዚአብሔርን ብቻ ታመን። ከእግዚአብሔር የሚበልጥ የሚሻል ምንም ነገር የለም። ምንም ገንዘብ ኖሮ አያድንም። የበሽታ ታውቁታላችሁ። እግዚአብሔር ግን ደረሰ። ማህፀን ላይ መጀመሪያ የታወጀ አዋጅ ነበረ። በልቤ ቄስ የተቋጠረ ማህፀን ነበር። እኔ ግን እወልዳለሁ ነበር። የተቋጠረ ማህፀን ነው ግን እወልዳለሁ ነበር። ይሄም አዋጅ ሲመጣ ደግሞ ይህንን እል ነበር። እግዚአብሔር ያየልኝ ነገር ስላለ ነው የተፈታተነኝ። በኋላ እንደዛ ነው ላይ ማወጅም የጀመርኩት። እግዚአብሔር የተመሰገነ ይሁን። ከቤቱ ውጪ ቋጠሯችንን የምናስፈታበት እንቆቅልሻችንን የምናስፈታበት ቦታ የለም። ዳዴ ብላችሁ ቢሆን ወደ እግዚአብሔር ቤት ኑ ነው ብለው ነው። ስለዚህ እግዚአብሔርን በታላቅ እልልታ እጆቻችሁ ወደ እሷ ሳይ እንዲህ በሏት። ማነው ስምሽ? ለብርሃኔ አንቺ ብርሃኔ በሉ እስቲ። ከዛሬ ጀምሮ በሉ ያንቺ ዘመን በሉ እስቲ ብርሃን ይሁን። አሜን። በኢየሱስ ስም በሉ እስቲ ያንቺ ነገር በሉ እስቲ ይብዛ በሉ እስቲ። አሜን። ጌታ መልእክት ሰጥቶኛል። መጻንሽ ላይ ተአምራት ይሁን። አሜን። ተከራካሪው መንፈስ ይመታ። አሜን።